ጤና ይስጥልን እንደምን ከርማችኋል። ሀበሻ ስፖርቶች ነን። የተለያዩ ጉዳዮችን ይዘን በድጋሚ ተመልሰን ተገናኝተናል። የዝውውር ጉዳዮችን በስፋት እንመለከታለን። ከነዚህ ጉዳዮች መካከል ቸልሲን የተመለከተ ጉዳይ እናስቀድማለን። ተጫዋች ማስፈረሙ ይፋ ሆኗል። በዚህም ከተጫዋቹ ጋር በተያያዘ በዓለም ክለቦች ዋንጫ ላይ ይሳተፋል አይሳተፍም፣ ምን ያህል ጊዜ ቸልሲ ይቀሯል የሚለውን ጉዳይ በዝርዝር እየተመለከተን እንቆያለን። ከቸልሲ ጋርም በተያያዘ ሌሎችም የዝውውር ጉዳዮችን እናነሳለን። በተለይ ደግሞ ከብራይተን ጋር ቤተሰብ የሆነ ይመስላል። ባለፉት ጊዜያት ላይ እነማንን ከብራይተን አስፈረመ የሚለውን እያነሳን የምንቆየን የሚሆነው። ከዛ ውጭ ሌሎች ጉዳዮችንም ይዘናል። ከዚሁ ከአርሰናል ጋር በተያያዘ ዛሬ የሚለቁ ተጫዋቾች አሉ። ከዛ በተጨማሪም ከሚለቁ ተጫዋቾች በተጨማሪ በዚሁ ቀን ወደ አርሰናል የሚመጣ ተጫዋች አለ፣ ይፋ ተደርጓል። እሱንም እንነግራችኋለን። ማንቸስተር ዩናይትድን በተመለከተ የብሪያን ምቤሞን ዝውውር ለማጠናቀቅ በጣም ጥረት እያደረገ ይገኛል። ነገር ግን እሱ ባይሳካ ሌሎች ሊያደርጋቸው የሚችላቸው የዝውውር እቅዶች የትኞቹ ናቸው በሚል እየተነሱ ያሉ ጉዳዮች አሉ። እነሱንም የተመለከተ ነጥቦችን እናነሳለን። ሌሎችም ሀሳቦችን እናነሳለን። በተለይ ደግሞ ሊቨርፑል ማንቸስተር ሲቲን የዓለም ክለቦች ዋንጫን የተመለከቱ ጉዳዮችን ይዘናል። በቻላችሁት በያላችሁበት አብራችሁን ቆዩ። አስቀድመን የምንመለከተው የቼልሲን ጉዳይ ነው። ቼልሲ ጃኦ ፔድሮን ከብራይተን ለማስፈረም ተስማምቷል። በተለይ ደግሞ ወደ ኒውካስል ዩናይትድ ይሄዳል ተብሎ ሲጠበቅ ነበረ። ነገር ግን በኒውካስል ዩናይትድ በኩል የቀረቡ ጥያቄዎችን ተጫዋቹም አልፈለጋቸውም። ወደ ቼልሲ ወይም በቋሚነት የበለጠ ራሴንም ወደ ማሳይበት ክለብ ነው መሄድ የሚፈልገው በሚል ተጫዋቹ ወደ ቼልሲ ለማምራት ስምምነት ላይ ደርሷል ከብራይተን ጋር። በዚህ መሰረት ቼልሲ ለተጫዋቹ 55 ሚሊዮን ፓውንድ እንግዲህ በባለፈው ሳምንት ወይም ከቀናት በፊት መክፈሉ ይታወቃል ጄሚ ጊተንስ በዶርትመንድ በኩል። አሁን ደግሞ ለጃኦ ፔድሮ በተመሳሳይ 50 ሚሊዮን ፓውንድ ይከፍላል። በዚህ ሳምንት ብቻ ቼልሲ 100 ሚሊዮን ፓውንድ ለመስመር ተጫዋቾች። በእርግጥ ጃኦ ፔድሮ በአጥቂነት ሚናም መጫወት የሚችል በተለያዩ ሚናዎች በቀኝ በግራ በ10 ቁጥር ሚና ላይ በ9 ቁጥር ሚና ላይ በደንብ መጫወት የሚችል ተጫዋች ነው። በዚህም ተጫዋቹን ከብራይተን ለማስፈረም ቼልሲ ተስማምቷል። በብራይተን በኩል ተጫዋቹ ወደ አሜሪካ ሄዶ የሕክምና ምርመራ እንዲያደርግ ፈቃድ ተሰጥቶታል። በዚህም በሳምንቱ መጨረሻ የቼልሲ ወጪዎች ብቻ 100 ሚሊዮን ፓውንድ መዝለላቸውን የተመለከትንበት ነበረ። ያ ማለት አሁን በዚሁ በጥቂት ቀናት ውስጥ የሕክምና ምርመራውን ማጠናቀቅ የሚችል ከሆነ በቼልሲ በኩል እንግዲህ ከፓልሜራስ ጋር የሚያደርጉት ጨዋታ አለ። በዚህ ሳምንት በጀመርነው ሳምንት መጨረሻ ላይ ቼልሲ ከፓልሜራስ ጋር በሚያደርገው የዓለም ክለቦች ዋንጫ የሩብ ፍጻሜ ጨዋታ ላይ ቼልሲ ተጫዋቹን ጃኦ ፔድሮን የማሰለፍ መብት አለው። ነገር ግን ያንን ለማድረግ ተጫዋቹን እስከ ሐሙስ ድረስ ማስመዝገብ ይኖርበታል። በዝውውር መስኮቱ አሁን መከፈት ምክንያት ተጫዋቹ የሚፈርም ከሆነ በቀጣይ ቀናት ላይ ከፓልሜራስ ጋር በተለይ በደንብ የሚጠበቁ አይነት ተጫዋቾች ያሉበት ቡድን ነው። ከዓለም ክለቦች ዋንጫ ጀምሮ ቼልሲ ተጫዋቹን እየሞከረ የሚቀጥል ነው የሚሆነው። በብራይተን በኩል የሚነሱ ጉዳዮች አሉ። ጃኦ ፔድሮን እንግዲህ በ30 ሚሊዮን ፓውንድ ነው ከዋትፈርድ 2023 ላይ የክለቡ ሪከርድ በሆነ ክፍያ ያስፈረመው። ነገር ግን ብዙ ክፍያ የተከፈለበት ነው። ያን ያክል በጣም ትልቅ ትርፍ አትርፎ ይሸጠው አይደለም። ለምሳሌ ሞይሰስ ካይሴዶን ወደ ቼልሲ ሲለቅ ያወጣበትን ገንዘብ ወደ 4 ሚሊዮን ፓውንድ እንኳን የማይጠጋ ነው። ነገር ግን ከ100 ሚሊዮን ፓውንድ በላይ ከተጫዋቹ ዝውውር አትርፏል። አሁን ግን ከዚህኛው ዝውውር ከ20 ሚሊዮን ፓውንድ የዘለለ እንዳላተረፈ የተመለከትንበት ነበረው። 2023 ላይ ነበረ በክለቡ ሪከርድ በሆነ ክፍያ ጃኦ ፔድሮን ማስፈረም የቻለው በ30 ሚሊዮን ፓውንድ ከዋትፈርድ። ከዛ በኋላ ግን በወቅቱ በእርግጥ ዝውውሩ የብራይተን ኃላፊ ከነበሩ ሰዎች መካከል አንደኛው ሳም ጆዌል ነው። ሳም ጆዌል ደግሞ አሁን በቼልሲ በኩል በዚህ በስፖርት ዳይሬክተርነት ሚና ከሚሰሩ ባለሙያዎች መካከል አንዱ ነው። እንግዲህ ጃኦ ፔድሮ ባለፉት ጊዜያት ላይ ወደ ብራይተን ከተዘዋወረ በኋላ 30 የሆኑ ግቦችን አስቆጥሯል። 10 ላይ የሆነ ግብ አመቻችቶ አቀብሏል። 7 ጨዋታዎችን ያደረገው ያም ጥሩ ግልጋሎት በፕሪሚየር ሊጉ ላይ ልምድ ያለው ፊዚካሊቲው ለፕሪሚየር ሊጉ የሚመጥን በደም ጥሩ ተጫዋች እንዳስፈረሙ መናገር ይቻላል። የቼልሲን የክረምት የዝውውር መስኮት ሂደቶችን ግን ስንመለከት ሊያም ዴላፕን እንዳስፈረመ ይታወቃል።
በ30 ሚሊዮን ፓውንድ። ከዛው ተጨማሪ ጊተንሰን የቀድሞ የማንቸስተር ሲቲ አካዳሚ ውጤት ነው። በዶርትመንድ በጣም አስደናቂ ጊዜን አሳልፏል። የሱም ዝውውር በቀጣይ ቀናት ይጠናቀቃል ተብሎ ይጠበቃል። ከዛው ተጨማሪም ሌሎችም ተጫዋቾችን አስፈርሟል። እነ ዳሪዮ ሶጂዮ ከስፖርቲንግ ሊዝበን የመጣ ተጫዋች ነው። ማማዱ ሳር አንደኛው ከስትራስቡርግ ወደ ቼልሲ የፈረመ ተጫዋች ነው። ከዚህ በፊትም ዝውውራቸውን ያጠናቀቁ እንደ ኬንድሪ ፔዝ አይነት የኢንዲፔንደንት ዳቫሌ ተጫዋች አለ። ከዛ በተጨማሪ ስታቪዮ ዊሊያምም የፓልሜራስ ተጫዋች በእርግጥ ከቼልሲ ጋር በተቃራኒ ሆኖ ጨዋታውን የሚያደርግ ነው የሚሆነው። እነዚህ ተጫዋቾች በስፋት የሚጠቀሱ አይነት ተጫዋቾች ናቸው። በዓለም ክለቦች ዋንጫ ላይ ደግሞ ቼልሲ ከፓልሜራስ በሚያደርጉት ጨዋታ ላይ የዊሊያን ስታቪዮን መሰለፍ እንጠብቃለን። የቀጣይ ክለቡን ምናልባት በዛ ጨዋታ ላይ ፓልሜራስ ከውድድሩ የሚወጣ ከሆነ ወደ ቼልሲ የሕክምና ምርመራውን አድርጎ የሚቀላቀል ነው የሚሆነው። ያ የማይሆን ከሆነ ደግሞ በቼልሲን ማሸነፍ የሚችሉ ከሆነ እስከ ውድድሩ መጨረሻ ድረስ በዛው በክለቡ መቆየት የሚችሉበት ሰፊ እድል አለ። ለሁሉም ቼልሲ ጃኦ ፔድሮን አስፈርሟል። በእርግጥ አሁንም ከቼልሲ ጋር በተያዘ ባለፈው ዓመትም ስንለው እንደነበረው የዚህ የቦምብ ስኳድ አባላት በርከት ብለው ሊኖሩ ይችላሉ። ከነዚህ መካከል ገና ካሁኑ የጃኦ ፌሊክስ ስም ይጠቀሳል። የቀድሞ ውድድር ዘመን ዝግጅቶቻቸውን በሚጀምሩበት ጊዜ የዓለም ክለቦች ዋንጫ ላይ ናቸው። የዓለም ክለቦች ዋንጫ ምን ያክል እንደሚጓዙ እንመለከታለን። እስከ ፍጻሜው ሊጓዝ የሚችልበት እድል አለ። ከዓለም ክለቦች ዋንጫ ላይ በቀጣይ ከፓልሜራስ ጋር ይጫወታል። ከዛ በኋላ ደግሞ ሊጫወት የሚችለው ምናልባት ኢንተር ሚላንን፣ ምናልባት ማንቸስተር ሲቲን፣ ምናልባት የሳውዲውን አል ሂላል በግማሽ ፍጻሜው ደግሞ ያገኛል። ወደ ዋንጫ ለማለፍ በሚደረገው ጥረት ላይ ከነዚህ አራት ቡድኖች መካከል የሚጠቀሱ ናቸው። ፍልሙኒንዜ ከኢንተር ሚላን ጨዋታቸውን ያደርጋሉ። እንደሚታወቀው ማንቸስተር ሲቲ ከአል ሂላል ጋር ጨዋታቸውን ያደርጋሉ። ስለዚህ እነዚህን ያሸነፉ ቡድኖች በቀጥታ ቼልሲን ፓልሜራስን የሚያሸንፍ ከሆነ በቀጥታ ጨዋታውን የሚያደርግ የሚሆነው የሚጠበቅ አይነት ጨዋታ እንደሆነ ይታወቃል። ከቼልሲ ጋር በተያዘ እነዚህ የሚነሱ ሀሳቦች ናቸው። ከብራይተን ግን እስካሁን እነማንን በቅርብ ጊዜያት ላይ አስፈርሟል የሚለውን ምን ያክል ወጪ ያውጥቷልም የሚለውን ስንመለከት ከ281 ሚሊዮን ፓውንድ በላይ ወጪ አድርጓል ቼልሲ ከብራይተን። በተለይ ቶድ ቦህሊ ከመጡ በኋላ የመጀመሪያው ፈራሚ ግራም ፖተር ናቸው በአሰልጣኝነት። ለብራይተን ቼልሲ 21 ሚሊዮን ፓውንድ የውል ማፍረሻ ከፍሏል። በጣም ትልቅ የሚባል ክፍያ ነው። ከዛ በተጨማሪ ማርክ ኩኩሪያን ለማስፈረም 62 ሚሊዮን ፓውንድ አካባቢ ከፍሏል። ሮበርት ሳንቼዝ 25 ሚሊዮን ፓውንድ የወጣበት ተጫዋች ነው። እንዲሁ ሞይሰስ ካይሴዶ 115 ሚሊዮን ፓውንድ ድረስ ቼልሲ ከፍሏል። ስለዚህ አሁን የጃኦ ፔድሮ ክፍያ 50 ሚሊዮን ፓውንድ ነው። ይህ ክፍያ ሲጨመር ቼልሲ በአጠቃላይ ለብራይተን 281 ሚሊዮን ፓውንድ የሚያወጣ ክፍያ በእነዚህ ዓመታት የቶድ ቦህሊ አዲሱ ከሮማን አብራሞቪች ጊዜ በኋላ ዘመነ መንግስት በኋላ አዲሱ ባለሀብት የቼልሲ ባለሀብቶች ከመጡ በኋላ የተመለከትነው አይነት እንደሆነ እየተመለከተን እንገኛለን። ቼልሲ በእርግጥ አሁንም ዝውውሮች ላይ የሚያርፍ አይመስልም። በጣም በብዙ ክለቦች እየተፈለገ የሚገኝ ኒኮ ቮልትመንድ የተባለ ተጫዋች አለ። በዚህ ሳምንት ለናፖሊ ቼልሲ ተጫዋቹን ይፈልጋሉ ተብሎ ሲዘገብ ነበር። ነገር ግን ወደ ባየር ሙኒክ መሄድ እንደሚፈልግ በግልጽ አስቀምጧል። ቼልሲም የተጫዋቹን ዝውውር ሳያሳካ ቀርቷል። ከሚነሱ ትልቅ ጉዳዮች መካከል አንደኛው ነው። እንግዲህ በቀጣይ ጊዜያት ላይ የምንመለከተው አይነት ዝውውር ሊሆን ይችላል። ወደ ባየር ሙኒክ እንደተባለው ዝውውሩን አጠናቆ ልንመለከተው እንችላለን። ከዛ ውጪ ሌሎች ጉዳዮችን እንመልከት። ከምናነሳቸው ጉዳዮች መካከል አርሰናልን የተመለከቱ ጉዳዮች እናንሳ። አርሰናል በተለይ ደግሞ 20 ሚሊዮን ዩሮ አካባቢ የሚከፍልበት ክሪስቲያን ሞስኬራ ዝውውር ላይ ሙሉ ለሙሉ ስምነት ላይ ደርሷል። በቀጣይ ቀናት የሕክምና ምርመራውን ያደርጋል። ወደ አርሰናልም ዝውውሩን የሚያጠናቀቅ ነው የሚሆነው። በጥሩ ተስፋ ገና ወጣት ተጫዋች ነው። በቀጣይ ጊዜያት ላይ የነ ገብርኤል ማጋሌሽን የነ ዊሊያም ሳሊባን ቦታ በደንብ መሸፈን የሚችል እነሱም በማይኖሩበት ጨዋታዎች ላይ በደንብ ማገልገል የሚችል ራሱን በደንብ ማሳደግ የሚችል አይነት ተጫዋች ነው እየተባለለት ይገኛል። ክርስቲያን ሞስኬራ በቀጣይ ቀናት በአርሰናል የሕክምና ምርመራውን ያጠናቀቃል ተብሎ ይጠበቃል። ዛሬ ጁን 30 ነው። ጁን 30 ደግሞ በርከት ያሉ ተጫዋቾች ውላቸው ይጠናቀቃል። አርሰናል ቤት ስንመለከት በዋነኝነት ሲነሳ የነበረው የቶማስ ፓርቴ ጉዳይ ነው። የ32 ዓመቱ አማካኝ ቶማስ ፓርቴ አሁን
የአርሰናል እህል ውሃው ያበቃ ይመስላል። እንግዲህ ዛሬ ጁን 30 ውሉ ይጠናቀቃል። ከአርሰናል ጋር በይፋ ተለያይቷል ማለት ነው። በቀጣይ ጊዜያት ላይ ግን በቶማስ ፓርቴ በኩል ዝውውሮችን ልንሰማ እንችላለን። በተለይ ባርሰሎና የተጫዋቹ ፈላጊ ነው፣ አትሌቲኮ ማድሪድ ጭምር ተጫዋቹን መልሶ ማስፈረም ይፈልጋል ተብሎ በስፋት ሲነገር እንደነበረ እናስታውሳለን። በእርግጥም የተጫዋቹ ጉዳይ በስፋት ሊነሳ የሚገባው ጉዳይ ነው። በአርሰናል በጉዳት ብዙ ያልተጫወተባቸው ጊዜያት ቢኖሩም ነገር ግን ከተጫዋቹ ጋር በተያዘ ሊነሱ የሚችሉ ጥሩ አቅሞችን ያሳየበት በተለይ በዚህኛው ውድድር ዘመን ከጉዳት በራቀባቸው ጊዜያት ላይ የተሻለ የውድድር ዘመንን አሳልፏል። ነገር ግን በደሞዝ በጥቅማ ጥቅም ጉዳዮች ላይ ከአርሰናል ጋር መስማማት አልቻለም። ስለዚህ አርሰናልን ለቋል። በዛሬው ዕለት ጁን 30 ላይ ውሉ ይጠናቀቀ እንደነበረ ይታወቃል። እንደሚታወቀው 2020 ላይ ነበረ የመጣው ከአትሌቲኮ ማድሪድ 42 ሚሊዮን ፓውንድ አርሰናል ከፍሏል። የውል መፍረሻ ነበረ በወቅቱ። ከዛ በኋላ በአርሰናል በኩል የነበሩ ዓመታት የምናስታውሳቸው ናቸው። 167 ጨዋታዎችን አድርጓል። ነገር ግን በዚህኛው በተጠናቀቀው የውድድር ዘመን ነው አብዛኞቹን ጨዋታዎች ያደረገው። በ5 ዓመት ከተጫወታቸው እንግዲህ አብዛኞቹን ጨዋታዎች የመጨረሻው ዓመት ላይ 52 ጨዋታዎችን በሁሉም ውድድሮች ላይ ተጫውቷል። ያ ማለት በየዓመቱ በከፍተኛ ጉዳት ከሜዳ የሚርቅባቸው የሚኬል አርቴታ ቡድንንም በደንብ ያገለገለበት ጊዜ ይህን ያክል የሚባል አልነበረም። ከዘንድሮ ውድድር ዓመት ውጪ በዛ ደረጃ የሚጠቀስ ነው። ለዛም ይመስላል አርሰናል ለተጫዋቹ በሚፈልገው ደረጃ ደሞዝ ማቅረብ ያልቻለው 32 ዓመቱ ላይ ይገኛል። ከዛ በተጨማሪ ግን የክርስቲያን ኖርድጋርድ ጉዳይም ይጠቀሳል። ክርስቲያን ኖርድጋርድን ከብሬንትፎርድ አርሰናል ለማስፈረም ተስማምቷል። እንደሚታወቀው በባለፉት ቀናት ሲነገር የነበረ ዝውውር ነው። አሁን በዚህ ሳምንት የሕክምና ምርመራውን አጠናቆ ውሉ ይፋ ይደረጋል ተብሎ ይጠበቃል። የክርስቲያን ኖርድጋርድ ጉዳይ ከአርሰናል ጋር በተያዘ ሌላኛው የመጨረሻ ጉዳይ ላንሳውና የማርቲን ዙቢሜንዲ ጉዳይ ከሚነሱ ጉዳዮች መካከል አንዱ ነው። ማርቲን ዙቢሜንዲን በተመለከተ በዚሁ በያዝ ነው በተከታታይ ቀናት ላይ በአርሰናል ዛሬ ወደ ለንደን ይመጣል። ነገ ደግሞ የዛሬ ሕክምናው ምርመራ ካደረገ በኋላ ነገ ዝውውሩ ይፋ ይደረጋል። ያለቀ ጉዳይ ነው። እንደሚታወቀው እንደ ኖርድጋርድ ሁሉ እንደ ሞስኬራ እንዲሁም ደግሞ እንደ ኬፓ አሪዛባላጋ ዝውውር አሁን አርሰናል በዚህ ክረምት ብቻ አንድ ተከላካይ፣ አንድ ግብ ጠባቂ እንዲሁም አንድ አማካይ ማስፈረሙ 2 አማካዮችን ማስፈረሙን የሚታወቅ ነው። ያለቁ ዝውውሮች ናቸው። በቀጣይ ደግሞ በአጥቂ ስፍራ ላይ እነማን ይመጣሉ የሚለው ጉዳይ የሚጠበቅ ነው። ከአርሰናል ጋር እነዚህን ጉዳዮች ካነሳ ማንቸስተር ዩናይትድን የተመለከቱ ጉዳዮችን ላንሳ። ከማንቸስተር ዩናይትድ ጋር በተያዘ የብሪያን ምቤሞ ጉዳይ ከብሬንትፎርድ ተጠናቋል ሲባል አንድ ጊዜ ደግሞ ስምነት ላይ ደርሷል ያለቀ ጉዳይ ነው እየተባለ በደንብ ሲንከባለል የቆየ ጉዳይ ነው ባለፉት ሳምንታት ላይ። ከዚህ ጋር በተያዘ ማንቸስተር ዩናይትድ ከተጫዋቹ ዝውውር ጋር በተያዘ ምናልባት የማይሳካለት ከሆነ አማራጮችን እየፈለገ ይገኛል ተብሏል። ያ ማለት ደግሞ ከአማራጮቹ መካከል ኮሬራ ዴሎ ስፖርት ከወደ ጣሊያን እንዳስነበበው ከሆነ የፊዮሬንቲናውን አጥቂ ሞይሰስ ኪንን ለማስፈረም በትልቅ ጉዳይ ከዝውውሮቹ መካከል እየተጠቀሱ ያሉ ጉዳዮች ናቸው። በዩቬንቱስ ተጫውተዋል። እንደሚታወቀው የዩቬንቱስ ተጫዋች ነበረ። ከዛ በኋላ ወደ ኤቨርተንና ፓሪስ ሰን ጀርመን በውሰት ውሎች አምርቶ የተጫወተባቸው ጊዜያት እናስታውሳለን። 44 ሚሊዮን ፓውንድ የውል ማፍረሻው ነው። ነገር ግን በጣም ከፍ ያለ ገንዘብ ነው። በእርግጥ በዘንድሮ ውድድር ዘመን ላይ በጣም ጥሩ የውድድር ዘመን ነው በፊዮሬንቲና ያሳለፈው። ራሱንም መልሶ ማግኘት ችሏል። ገና 25 ዓመቱ ላይ ይገኛል። ከብሪያን ምቤሞ በእድሜም የተቀራረበ ተጫዋች እንደሆነ ይታወቃል። ይሄ ስፔን እንዲሁ ከውስጥ ምንጮቹ አረጋግጦ እንደዘገበው ከሆነ 62 ሚሊዮን ፓውንድ ለብሬንትፎርድ ያቀረበው በብሪያን ምቤሞ ዝውውር ጉዳይ ላይ ውድቅ ተደርጎበታል እንደሚታወቀው። ስለዚህ አሁን ፊቱን ወደ ሞይሰስ ኪን ለማዞር ያቀደ ይመስላል። በቀጣይ ቀናትም ድርድሮች ሊኖሩ ይችላሉ የመጨረሻ ውሳኔዎች ካገኙ በኋላ እየተባለ ይገኛል። ከዚሁ ከማንቸስተር ዩናይትድ አርሰናል እንዲሁም ከቪክተር ጊዮኬሬሽ ጋር በተያዘም እየተነሱ ያሉ ጉዳዮች አሉ። የስፖርቲንግ ሊዝበኑ ፕሬዝዳንት ያነሷቸው ጉዳዮች አሉ። በተለይ ከተጫዋቹ ዝውውር ጋር በተያዘ ክለቡን የማይለቅበት ምክንያት የለም። መጥፎ ወኪል ከሌለው በጣም የማይረባ ወኪልን ካልያዘ በስተ
በስተቀር ቪክተር ጊዮኬሬሽ በየትኛውም መንገድ ሊዝበንን ስፖርቲንግ ሊዝበንን ለቆ ወደ ተለያዩ ክለቦች ሊያመራ የሚችልበት ሰፊ እድል እንዳለ እየተናገሩ ይገኛሉ። ፌዴሪኮ ቫንደራስ ይባላሉ። ቫንደራሽ እንደሚናገሩት ከሆነ በጣም መጥፎ ወኪል ከሌለው በስተቀር በዓለማችን በጣም ምርጡ አጥቂዎች መካከል አንዱ የሆነው ተጫዋች በደንብ ከክለቡ መልቀቅ አለበት በዚህ ወቅት ላይ በጥሩ ክፍያ የሚል ሀሳባቸውን ተናግሯል። ከዚህ ጋር በተያያዘ ሊነሳ የሚችለው ጉዳይ የቪክተር ጊዮኬሬሽ ጉዳይ አንደኛው ለምሳሌ ፕሬዚዳንቱ ከሚያነሷቸው ጉዳዮች በዋነኝነት የማቲያስ ኩኒያን የማርቲን ዙቢሜንዲን ጉዳዮች እንደ ምሳሌ እንደ ማጣቀሻ እያነሱ ተጫዋቹ ትልቅ ክፍያ እንደሚያስፈልገው ያነሳሉ። ለምሳሌ በእነዚህ ጉዳዮች ካነሷቸው ጉዳዮች መካከል አርሰናል የተጫዋቹ ፈላጊ ነው። ማንቸስተር ዩናይትድም ቪክተር ጊዮኬሬሽ እንደሚፈልግ ይነገራል። በተለያዩ ዘገባዎች ክለቦቹም እንቅስቃሴ ላይ እንደሆኑ በተደጋጋሚ ሰምተናል። 54 ግቦችን አስቆጥሯል በተጠናቀቀው የውድድር ዘመን። በሁሉም ውድድሮች 52 ጨዋታዎችን አድርጎ ከተጫወተባቸው ጨዋታዎች በላይ ግቦችን የሚያስቆጥር ነው። የምትጠይቁኝ ከሆነ አሁን ላይ የሚለቅበት በጣም ሰፊ እድል እንዳለ በጣም መናገር ይቻላል ይላሉ ፌዴሪኮ ቫንደራሽ የፖርቹጋሉ ጋዜጣ አቦላ ጋር በነበራቸው ቆይታ። ባለፉት ጥቂት ሳምንታት ላይ እንዲሁ ተመሳሳይ በገበያው ላይ የተለያዩ ጉዳዮችን ስንመለከት ነበር። እንደ ማርቲን ዙቢሜንዲ አይነት ተጫዋቾችን ተመልክተናል። ከ6 ወራት ብቻ ነው ከዚህ ከቪክተር ጊዮኬሬሽ በእድሜ የሚያንሰው፣ ነገር ግን 65 ሚሊዮን ዩሮ አርሰናል ለተጫዋቹ ከፍሏል የሚል ሀሳብን አንስተዋል። ከዛ በተጨማሪ በፕሪሚየር ሊግ ሌሎች ተጫዋቾችን እንመልከት አሉ። ማቲያስ ኩናን እንዲሁም ደግሞ ብሪያን ምቤሞን በምሳሌነት ጠቀሱ። እነሱም በተጫዋቹ በቪክተር ጊዮኬሬሽ እድሜ አቅራቢያ ያሉ ናቸው። በእርግጥ ቪክተር ጊዮኬሬሽ በቅርቡ ነው 27ኛ ዓመቱን የያዘው። ስለዚህ ለእነዚህ ተጫዋቾች ማንቸስተር ዩናይትድ ለአንደኛው 75 ሚሊዮን ዩሮ ከፍሏል። ለአንደኛው ደግሞ ድርድር እያደረገ ይገኛል እስከ 75 ሚሊዮን ዩሮ ለመክፈል። ነገር ግን ከዛም በላይ እየተጠየቀ ይገኛል። ስለዚህ የምናነሳው ተመሳሳይ እድሜ ላይ ስላሉ ተጫዋቾች ናቸው። ስለዚህ ቪክተር ጊዮኬሬሽ ለምንድን ነው ከዛ በታች ቫልዩ የምናደርገው ከዛ በታች ዋጋ የምንሰጠው? ስለዚህ በዚህ አይነት ክፍያ ክለቡን በደንብ ትክክለኛ ክፍያ ቀርቦለት ክለቡ መልቀቅ አለበት የሚል ሀሳባቸውን ሰጥተዋል። እንደሚታወቀው 2028 ድረስ በስፖርቲንግ ሊዝበን የሚያቆይ ኮንትራት አለው። 100 ሚሊዮን ዩሮ ደግሞ የውል ማፍረሻው ነው። ከኤቨርተን ጋር በተያዘ የዶሚኒክ ካልቨርት-ልዊንን ጉዳይ ላንሳ። ዶሚኒክ ካልቨርት-ልዊንን በተመለከተ በኤቨርተን የነበሩት የ9 ዓመታት ቆይታ የሚነሱ ናቸው። አሁን ከኤቨርተን ጋር ያለው እልኋ አብቅቶለታል። 273 ጨዋታዎችን አድርጓል። ነገር ግን በቅርብ ዓመታት ላይ ጭራሽ አልተጫወተም ማለት ይቻላል። ምክንያቱም ደግሞ በጣም ከፍተኛ ጉዳት ሲያስተናግድ እንደነበረ ይታወቃል። ከዚሁ ጋር ከተጫዋቹ ጋር በተያዘ በስፋት ሊነሳ የሚችል ጉዳይ ነው። ከዶርትመንድ ጋር በተያዘ እንዲሁም ሌቨርኩሰን ማካቲን ከማንቸስተር ሲቲ ማስፈረም ይፈልጋሉ ተብሏል። በተለይ ማንቸስተር ሲቲ ጥሩ ዝውውሮችን ማድረጉን ተከትሎ ይህንን ተጫዋች ምናልባት በውሰት ውል ክለቦቹ በእርግጥ በቋሚነት ነው ማስፈረም የሚፈልጉት። ነገር ግን ማንቸስተር ሲቲ ተጫዋቹን በቅርብ ጊዜያት ካጣቸው ተጫዋቾች አንጻር በውሰት ውል ሊለቀው የሚችልበት ሰፊ እድል እንዳለ የሚነሱ ጉዳዮች ናቸው። በዋነኝነት ከዝውውሩ ጋር በተያዘ ከሊቨርፑል ጋር በተያዘ አሁንም በጣም አጥብቆ እየሰራበት ያለ ጉዳይ አለ። ከነዚህ ዝውውሮች መካከል የማርክ ጉዬ ጉዳይ ነው። ዘሳን ይዞት በወጣው መረጃ መሰረት የክሪስታል ፓላሱን ተከላካይ ለማስፈረም ቤንዶክን በአማራጭነት እንዲሁ ገንዘብና ቤንዶክን በማድረግ ለተጫዋቹ እንዳቀረቡ ተሰምቷል። ባለፈው የጥር የዝውውር መስኮት ላይ ለማርክ ጉዬ እስከ 70 ሚሊዮን ፓውንድ ኒውካስል አቅርቦ ክሪስታል ፓላስ አልቀበልም ሲል ነበር። አሁን ግን 50 ሚሊዮን ፓውንድ ድረስ ለተጫዋቹ የሚቀርብለት ከሆነ ለመሸጥ ፍላጎት እንዳለው እየተነገረ ይገኛል በማርክ ጉዬ ጉዳይ ላይ። ነገር ግን እነ ጀራል ኳንሳን እስከ 30 ሚሊዮን ፓውንድ ድረስ ከፍሎ ባየር ሊቨርኩሰን ወስዶለታል። ስለዚህ ሊቨርፑል አሁንም በተከላካይ ስፍራ ላይ ተጫዋች ማስፈረም ይፈልጋል። ኢብራሂማ ኮናቴ በሚቀጥለው የውድድር ዘመን ይለቃል ተብሎ ይጠበቃል። ምክንያቱም እስካሁን አንድ ዓመት ያዝ ነው የሚጀምረው አዲስ የውድድር ዘመን ብቻ ነው የሚጠበቀው። ከዛ በኋላ ወደ ተለያዩ ክለቦች የሚሄድበት ሰፊ እድል ይኖራል። ከዛ ውጪ ቤሺክታሽን በተመለከተ የሚነሱ ጉዳዮች አሉ። ታሚ አብርሃም ወደ ቤሺክታሽ ለማምራት ተስማምቷል። 27 ዓመቱ ላይ ይገኛል። እስከ 20 ሚሊዮን ዩሮ ድረስ ለሮማ ይከፈላል። በውሰት ውል በኤሲ ሚላን አሳልፎ ነበረ። እንግዲህ በ28 ጨዋታዎች 3 የሴሪያ ግቦችን ነው ማስቆጠር የቻለው። አንደኛው ጉዳይ ነው ጥሩ ጊዜን
አሳልፏል ማለት ባይቻልም ነገር ግን አሁን ወደ ቤሺክታሽ ወደ ቱርክ ሊግ አምርቶ በእርግጥ ወደ ፕሪሚየር ሊግ ይመለሳል ሲባል እንደነበረ እናስታውሳለን። በዓለም ክለቦች ዋንጫ ላይ ትናንትና የተደረጉ ጨዋታዎችን እንመልከት። ፓሪስ ሰን ዠርመን በሰፊ የግብ ልዩነት ማሸነፍ ችሏል። 4-0 በሆነ ውጤት ኢንተር ማያሚን ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ ግብ ካስቆጠሩ ተጫዋቾች መካከል ጆao neves 2 ግቦችን አስቆጥሯል። ከዛ በተጨማሪም ሀኪሚ 1 ግብ አስቆጥሯል። ሀኪሚ በቅርብ ዓመታት ላይ በጣም ከቀይ መስመር ተከላካይነት እየተነሳ በጣም ለምሳሌ በያዝነው ውድድር ዘመን ከብዙ አጥቂዎች የተሻለ ጊዜን አሳልፏል። ለምሳሌ ሶን ንግሚን፣ ፊል ፎደን፣ ሮሜሎ ሉካኩ፣ ሉዊስ ዲያስን፣ ዱሳን ቪያሎቪችን፣ ራፋኤል ሊያውን ብናነሳ ከሱ ያነሰ ግቦችን ያበረከቱበት ነበር ማለት ይቻላል። በቀጥታ በጣም ጥሩ ጊዜን እያሳለፈ ይገኛል። በርከት ያሉ ግቦች ለግብ የሆኑ ኳሶችን በማቀባበል ሃሪኬን 2 ግቦችን ባስቆጠረበት ጨዋታም እንዲሁ በተመሳሳይ ባየር ሙኒክ ማሸነፍ የቻለበት ጨዋታ የሚጠቀስ ነው። ፍላሚንጎን 4-2 በሆነ ውጤት ማሸነፍ ችሏል። ሊዮን ጎርቴስጋ ግቦችን ካስቆጠሩ ተጫዋቾች መካከል የሚጠቀሱ ናቸው። በአጠቃላይ ዛሬ የሚደረጉ ጨዋታዎች አሉ። ከነዚህ መካከል ኢንተር ሚላን ከፍሉሚኔንዜ የሚያደርጉ ጨዋታ ምሽት 4 ሰዓት ላይ በዓለም ክለቦች ዋንጫ ላይ የሚደረግ ጨዋታ ነው። 10 ሰዓት ላይ ደግሞ ማንቸስተር ሲቲ ከአልሂላል የሚያደርጉት ጨዋታ በተመሳሳይ ይደረጋል። እነዚህ የዛሬ የዓለም ክለቦች ዋንጫ ጨዋታዎች ናቸው። ቀደም ሳነሳው ነበር። በቀጣይ የሚደረጉ ጨዋታዎች አሉ። የኢንተር ሚላንና የፍሉሚኔንዜ አሸናፊ ከማንቸስተር ሲቲና አልሂላል አሸናፊ ጋር ጨዋታቸውን ያደርጋሉ። በዛ ወገን ደግሞ ማድሪድ ከዩቬንቱስ ነገ የሚደረግ በጣም ተጠባቂ አይነት ጨዋታ ነው። እሱንም በስፋት ነገ የምንመለስበት ነው የሚሆነው። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። ሀበሻ ስፖርትን ሰብስክራይብ በማድረግ አብራችሁ እንድትሆኑ በየዕለቱ የሚደርሱንን መረጃዎች እንዲደርሷችሁም እንግዲህ ሰብስክራይብ በማድረግ ቤተሰብነታችሁን እንድታሳዩ እንጠይቃለን። ለዛሬ ያዝንላችሁ ይህንን ይመስል ነበር። ጤና ይስጥልን።